best team in the country is that team there. By quite some distance this season. And Manchester United and Chelsea can't argue with it. And as I say every time at this year, someone sets the standard. This team have lifted the bar. ጉዞው የጀመረው በክብር ነበር። ነገር ግን ታሪክ ሁልጊዜ በአሸናፊነት አይቀጥልም። 22 ዓመታት ቀናት ተቆጠሩ። ዓመታት አለፉ። በገዛ ሜዳችን ላይ ሽንፈት ጽዋን ስንጋት፣ በሜዳው አጥር ላይ እንባችን ሲፈስ፣ እስከ መቼ የሚለው ጥያቄ ሳይመለስ ስንት ጨለማ ምሽቶችን አሳለፍን። ስንቶች ተስፋ ቆረጡ፣ ስንቶች አፌዙብን። ነገር ግን እውነተኛ ፍቅር አይሞትም፣ እውነተኛ ጽናትም አይረታም። በወደቅንበት ስፍራ ላይ ቆመን ቀና አልን። በፈረሰው ፍርስራሽ ላይ አዲስ መሰረት ጣልን። ያ ሁሉ የጨለማ ዘመን፣ ያ ሁሉ መሸነፍና ስቃይ ዛሬ ለሚበራው ብርሃን ማገዶ ነበረ። ያለቀስንበትን ያህል ሳቅን፣ የደከምንበትን ያህል በረታን። ከ22 ዓመታት ጥበቃና ጽናት በኋላ ይሄው ዛሬ ላይ ሻምፒዮን ሆነናል። ይህ የታሪክ አንድ አካል ነው። ይህ የጽናት ውጤት ነው። አርሰናል የክብር ዘውዱን ደፋ። ሁለት ዓመት ስንቱን አሳለፍን፣ የእንባችንን ጅረት ዘውትር ያፈሰስንን። ዛሬ ግን ቀንመታ ዋንጫውን አነሳን፣ በአርቴታ ሰራዊት ድልን ተቀዳጀን። አርሲዬ አርሲዬ የልጅነቴ አርሲዬ አርሲዬ የሁሌ ናፍቆቴ አርሰናል አርሰናል ድል አድርገናል። አርሰናል ቻምፒዮን ሆነናል። ስንወድቅ ያዩን ስንቶች አፌዙብን፣ ስም ያወጡ ብዙ ተሳለቁብን። ሚዜናችሁ ሲሉን መች ተስፋ ቆረጥን፣ እስከ መጨረሻው ሳንተን ለመሞሸር በቃን። አርሲዬ አርሲዬ የልጅነቴ አርሲዬ አርሲዬ የሁሌ ናፍቆቴ በዝግታ ዘመን ታንተን የቆምን ቻምፒዮን ነን እኛ ድል ያደረግን። የመድፉ ደጋፊ የማንነቃነቅ የአርሰናል ነን እኛ ስፍራን የማንለይ። አርሲዬ አርሲዬ የልጅነቴ አርሲዬ አርሲዬ የሁሌ ናፍቆቴ አርሰናል አርሰናል ድል አድርገናል። አርሰናል አርሰናል ቻምፒዮን ሆነናል።
አርሰናል